ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ቡሚ ፐትኒከር ಛತ್ರಪತಿ ಶಿವಾಜಿ መሐራጅ የተሰኘው ፊልም ላይ እንደፈረመች ተነግሯል። በፊልሙ ላይም ደግሞ ደልባኔ መለማ የተባለችው ንግስት ሆና እንደምትጫወት መረጃዎች ወጥተዋል። ደልባኔ መለማ ማለት ከርናተካ ውስጥ በጣም ተወዳጅነትን ያገኘችና የምትከበር ንግስት ነበረች። በድሮ ጊዜ ራሱን የቻለ ደግሞ የሴቶች ወታደር የመለመለች ንግስት ነበረች። ታሪኩ እንደሚያሳየው ከሆነ ፐድማሪ መለማ የመጀመሪያ ንግስት ነበረች በህንድ ታሪክ የሴቶች ወታደር የመለመለች። እናም በሷ ግሩፕ ውስጥ ደግሞ በሺ የሚቆጠሩ ወታደሮች ነበሯት። ስለዚህ ዘ ፕራይድ ኦፍ ባህረት የተሰኘው ፊልም ላይ ቡሚ ፐትኒከር ደልባኔ መለማን ሆና የምትጫወት ሲሆን ሪሸብ ሸቲ ደግሞ ಛತ್ರಪತಿ ಶಿವಾಜಿ መሐራጅን ሆኖ ይጫወታል ማለት ነው ንጉሱን። የፊልሙ ዳይሬክተር ሰንዲፕ ሲንግ ይህንን ፊልም በሁለት ክፍል እንደሚሰራ እንኳን ተነግሯል ቀደም ብሎ። ሁለቱም ክፍሎቹ ደግሞ የፊልሙ በጣም በከፍተኛ ደረጃና ሌቭሉን ከፍ አድርገው ቀረጻ እንደሚደረግም ተነግሯል። የፊልሙ ፕሪፕሮዳክሽን ስራ እንኳን ተጀምሯል። ይህም ማለት የመጀመሪያ ዙር ቀረጻውን እስከዚህ ዓመት መጨረሻ ድረስ ይጀምራሉ ማለት ነው። እንደዛም ሆኖ ግን ይህ ፊልም ትንሽ ይቆያል። ምክንያቱም በአሁኑ ሰዓት ላይ አክተሩ ሪሸብ ሸቲ ጂ ሃኑማን የተሰኘውን ፊልም እየቀረጸ ነው ያለው ወይም እየተቀረጸ ነው። ይህም ማለት ደግሞ መጀመሪያ ጂ ሃኑማን ለይታ ይበቃል። ከዛ በኋላ ደግሞ ಛತ್ರಪತಿ ಶಿವಾಜಿ መሐራጅ የተሰኘው ፊልም ለይታ ይበቃል። ርዕሱም ደግሞ ዘ ፕራይድ ኦፍ ባህረት ይባላል። በእርግጥ በአሁኑ ሰዓት ላይ ተመልካቹ ጂ ሃኑማን የተሰኘውን ፊልም ያለ ትዕግስት እየጠበቀ ነው ያለው። ስለዚህ መጀመሪያ ጂ ሃኑማን ከተሰኘው ፊልም ጋር የተያዘ አብዴት እስከ መቼ ይወጣል የሚለውን አብረን ምን ይሆናል። ረንቢር ከፑር በጣም ሲጠበቅ የነበረውም ዱን አራተኛውን ክፍል እንደማይሰራ አናውንስ አድርጓል። ስለዚህ ዱም ፎር የተሰኘው ፊልም በድጋሚ ሆልድ ሆኗል ማለት ነው። ዱም ፎር የተሰኘው ፊልም እንደሚሰራ እንኳን ዋርቱ በሚሰራ ሰዓት ላይ በጣም ሲወራ ነበረ። የዛኔም የተባለው ደግሞ አዲቲ ቾፕራም የአያን ሙከርጂን ዳይሬክሽኑ በጣም ወደሎት ነበረ። ስለዚህ የዱም ፎርን ኃላፊነት ለአያን ሙከርጂ ሰጥቶታል ተብሎ ነበረ። በእርግጥ ኦፊሻል አናውንስመንት አልተደረገም ነበር በዛ ሰዓት ላይ። እንደዛም ሆኖ ግን ፊልሙ እንደሚሰራ ሁሉም እርግጠኛ ነበረ። ከዛ በኋላ ግን ዋርቱ የተሰኘው ፊልም ፍሎፕ ከሆነ በኋላ አያን ሙከርጂ ዱም ፎርን አልሰራም ብሎ ወሰነ። ረንቢር ከፑርም ከዚህ ፊልም መውጣቱን አናውንስ አደረገ። እሁድ ላይ ኢንተርናሽናል የሚባለው ኮሚኮን የተሰኘው ኢቨንት ላይ ረንቢር ከፑር ስለ ቀጣይ ፊልሞቹ በተጠየቀ ሰዓት ላይ እሱ የመለሰው በአሁኑ ሰዓት ላይ ትኩረቴ ሁለት ፊልሞች ላይ ብቻ ነው ብለዋል። ራማይንና ሳንጄላ በንሳሊ ዳይሬክት ያደረገው ላቬንድዋር የተሰኘው ፊልም ራማይን እንኳን በዚህ ዓመት ኖቬምበር 6 ላይ ለይታ ይበቃል ተብሏል። ላቬንድዋር ደግሞ ጃንዋሪ 21 2027 ለይታ እንደሚበቃ ቀደም ብሎ ተነግሮ ነበረ። እንደኔ ዱም አራተኛው ክፍልም ሆነ ሂራፔሪ ሶስተኛው ክፍል እና ክሪሽፎር የተሰኙ ፊልሞች እንደዚህ እየተወራላቸው መቼም ሳይወጡ የሚቀሩ ፊልሞች ናቸው ብዬ ገምታለሁ። ይሄ እንኳን የኔ ግምት ነው። እናንተ ግን ስለዚህ ጉዳይ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። አጀይ ዴቭጋን የተወነበት ቸዋን የተሰኘው ፊልም ላይ ቪክራንት ሜሲ እንደፈረመ ተነግሯል። በዚህ ፊልም ላይም ደግሞ ቪክራንት ሜሲ አንቲ ሂሮ ካራክተር ተሰጥቶት ይጫወታል ተብሏል። መረጃው እንደሚያሳየው ከሆነ ቪክራንት ሜሲ ስለ ጆዋን ፊልም ታሪክ በተነገረው ሰዓት ይህን ፊልም በፍጥነት እሰራለሁ ብሎ ፈርሟል። ምክንያቱም የፊልሙ ታሪክም ሆነ የተሰጠው ካራክተር ቪክራንት ሜሲ በጣም ተመችቶት ነበረም። እንደተባለው ከሆነ አጀይ ዴቭጋንና ቪክራንት ሜሲ በዚህ ፊልም ላይ ፊት ለፊት የሚፋጠጡ ሲሆን ያ ክስተትም ደግሞ የፊልሙ ዋና ሃይላይት ይሆናል ተብሏል። ይህ ፊልም ይዘቱ እንኳን አንድ አክሽን ትሬለር ፊልም ነው። ታሪኩም ደግሞ ካሽሚር ውስጥ በደረሰው ትክክለኛ ክስተት ላይ እንደሚያጠነጥን ቀደም ብሎ የወጣው ቲዘር አሳይቶን ነበረም። ግን አናውንስመንት ቪዲዮን በጣም ብዙ ሰዎች ወቅሰውት ነበረም። ስለዚህ በቀጣይ ለይታ ሲበቃ ደግሞ የዚህ ፊልም ታሪኩ ምን ይመስላል የሚለውን አብረን ምና ይሆናል። የፊልሙ ቀረጻ እስከዚህ ዓመት መጨረሻ ድረስ ይጀምራል ተብሏል። ቀደም ብለው እንደተናገሩት ደግሞ ይሄ ፊልም ኦክቶበር 1 2027 ለይታ ይበቃል ወይም ተብሏል። limited damage ጆሽ ጎ የተባለው ዳይሬክተር ካህኒ የተሰኘውን ፊልም ሶስተኛ ክፍል ይዞ እንደይመጣ እየተናገረ ነው ያለው። እንደዛም ሆኖ ግን ይሄ ፊልም ከሁለቱ ቀደም ካሉት ፊልሞች በጣም የተለየ እንደሚሆን አናውንስ አድርገዋል። መረጃው እንደሚያሳየው ከሆነ በዚህ ፊልም ላይ በቪዲያ ባለም ቦታ ያሚጎተም የምትተውን ሲሆን ይህም ማለት ደግሞ የፊልሙ ታሪክ ከመጀመሪያ ሁለት ፊልሞች በጣም የተለየ ሆኗል ማለት ነው። ካህኒ 2012 ላይ፣ ሁለተኛው ክፍል ደግሞ 2016 ላይ ለይታ በቅቶ ነበረ። እንደሚታወቀው ሁለቱም ፊልሞች ደግሞ ተመልካቹ በጣም ወዷቸው ያዩ ፊልሞች ነበሩ። ስለዚህ ጆሽ ጎይ አሁን አዲስ ታሪክ ይዞ ካህኒ የተሰኘውን ፊልም ሶስተኛ ክፍል ሊሰራ ነው። ይህም ማለት ልክ እንደቀደሙት ሁለት ፊልሞቹ በሰስፔንስ የተሞላ ደስ የሚልና አስጨናቂ ታሪክ ያለው አሪፍ ፊልም ዞን ይመጣል ብለን ተስፋ እናደርጋለን። ለፊልሙ የሚያስፈልገው ፕሪፕሮዳክሽን ስራ በአሁኑ ሰዓት ላይ ተጀምሯል። በፊልሙ ላይ ደግሞ ማን መሪ ተዋናይ ይሆናል እንዲሁም ደግሞ ቀረጻ የሚጀመርበት ቀን በቀጣይ ጥቂት ቀናት ውስጥ አናውንስ ይደረጋል ተብሏል። ሶኒ ጆን የተወነበት ፓትዋራ 947 የተሰኘው ፊልም ኦፊሻል ትሬለሩ ዛሬ ላይ ለይታ በቅቷል። በእርግጥ ላውንች ያደረጉበት ፕሮግራም ጁላይ 28 ወይም ዛሬ ላይ ጄፑር ውስጥ በሚገኘው ራጅመንድር ላውንች የተደረገ ሲሆን ነገ ደግሞ ጁላይ 29 ሙምባይ ውስጥ ላውንች እናደርጋለን ብለዋል። ሶኒ ጆን በእርግጥ ቀደም ብሎ ገደርቱና ጃትን ፕሮሞሽናቸውን ራጅመንድር የተባለ ቦታ ላይ ነበር ኢቨንት ያዘጋጀው። ይሄኛው ፊልሙንም ደግሞ መጀመሪያ ላይ ላውንች ያደረገው እዛው ቦታ ላይ ነበር። ፓትዋራ 947 የተሰኘው ፊልም ለሶኒ ጆል በጣም ለየት ያለ ፊልም ነው። ምክንያቱም ይሄንን ፊልም ራጅኩማር ሰንቶሺ ነው ዳይሬክት ያደረገው። ይህ ዳይሬክተር ማለት ደግሞ ጋይል ዳሚኒና ጋታክ የመሳሰሉ ምርጥ ፊልሞችን አብሮት የሰራ ዳይሬክተር ነበር። የፊልሙ ቲዘር ለይታ በቃ ሰዓት ላይ በጣም ተወዳጅነት አግኝቶ ምርጥ ነበር። አሁንም ትሬለሩ ሲታይ በጣም ደስ የሚል ነገር አለው። ስለዚህ የፊልሙ ታሪክ ምን ይመስላል፣ የሶኒ ጆል ይሄ ፊልምስ ደግሞ ቦክስ ኦፊስ ላይ ምን አይነት አቀባበል ያገኛል የሚለውን አብረን ምን ይሆናል። እናንተስ ትሬለሩን አያችሁት? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ
አስተያየት ኮሜንት ላይ ጻፉልኝ። የታሚል ሲኒማው ክራይም ትሪለር ይዘት ያለው ዌብ ሲሪል በዳምቤ የተሰኘው ፊልም ሁለተኛ ሲዝኑ የሚለቀቅበትና የሚወጣበት ቀን አናውንስ አድርገዋል። በዳምቤ የተሰኘው ዌብ ሲሪል የመጀመሪያ ሲዝኑ ተመልካቹ በጣም ወዶት ነበር ያየው። በሚስጥር የተሞላ ለየት ያለ ክራይም ትሪለር ታሪክ ማሳየት ችሎ ነበር ሲባል እንኳን ወይም መጠሪያው እንኳን ሁለተኛው ሲዝኑ ነው። ግን በዚህኛው ታሪክ ላይ ወይም በዚህኛው ፊልም ላይ አዲስ ታሪክ ነው የሚጀምረው። ግን በፊልሙ ላይ ሸሺ ኩማር ራሱ መሪ ተዋናይ እንደሚሆን ተነግሯል። የዚህኛው ፊልም ታሪክ ይሆናል የተባለው አንድ ፖሊስ ኦፊሰር ታሪክ ላይ ሲሆን አንድ የግድያ ወንጀል ይሰጠውና ሶልቭ ያደርገዋል። ወንጀለኛውንም እስር ቤት ያስገባዋል። በትንሽ ጊዜ በኋላ ግን የተሳሳተ ሰውን እስር ቤት እንዳስገባ ይታወቀዋል። ይህም ማለት ሁለተኛ ሲዝኑም በጣም ሚስጥራዊ በሆነ መንገድ እንግዲህ ትሪለር ታሪኩ በዛው እየፈሰሰ ይቀጥላል። ስለዚህ በቀጣይ ለይታ ሲበቃ ሁለተኛ ሲዝኑ ታሪኩ ምን ይመስላል የሚለውን አብረን ምን ይሆናል። ቫዳንዲ ሁለተኛው ሲዝኑን ከኦገስት 17 ጀምሮ አግኝታችሁ ማየት ትችላላችሁ። የመጀመሪያውን ሲዝን ካያችሁ ማለት ነው። መኒረትንም ዳይሬክት ከሚያደርገው ፊልም ላይ ወይም ከቀረጻ ቦታ ላይ የቪጄ ሰትፑቲና የሳይ ፐለቢ ፈርስት ሉክ ፖስተራቸው ወይም ደግሞ አንድ መልካቸው ለይታ በቅቷል። በዚህ ፎቶ ላይ እንደሚያሳየው የቪጄ ሰትፑቲ አዲስ ስታይሉ በጣም ለየት ብሎና አምሮ ታይተዋል። ቪጄ ሰትፑቲ እዚህ ፊልም ላይ ወይም እዚህ ፎቶ ላይ በጂንስና በቲሸርት እንዲሁም ክሊን ሼቭ አድርጎ በጣም አምሮበት ታይቷል። በዛውም ወጣት መስሏል። በእርግጥ ቀደም ያለ መረጃውን አይቼ እዚህ ፊልም ታሪክ ለየት እንደሚል ተናግሬ ነበረ። ቪጄ ሰትፑቲም ደግሞ ባልተጠበቀ መልኩ አዲስ መልክ ይዞ ከች ብሏል። የፊልሙ ዳይሬክተር መኒረትንም በጣም ብዙ ምርጥ የሚባሉ ፊልሞችን ዳይሬክት አድርጓል ቀደም ብሎ። በቀጣይ ደግሞ የዚህ ፊልም ታሪክ ምን ይመስላል የሚለውን አብረን ምን ይሆናል። የፊልሙ ቀረጻ ተጀምሯል በአሁኑ ሰዓት ላይ። ጣጣውን ጨርሶ ደግሞ እስከ 2027 አጋማሽ ድረስ ለይታ ይበቃል ተብሎ የሚጠበቅ ፊልም ነው። በመጨረሻም ማርቨል ሲኒማቲክ ዩኒቨርስ ለዲቻላ ካራክተር አዲስ ተዋናይ ያገኘ ሲሆን ያም ደግሞ ዴቪድ ጆንሰን ነው የፈረመው ለፊልሙ። ይህም ማለት ደግሞ ዴቪድ ጆንሰን ብላክ ፓንተር 3ኛው ፊልም ላይ የዲቻላን ካራክተር ወክሎ ይጫወታል ማለት ነው። ዴቪድ ጆንሰን በእርግጥ 2025 ለይታ ይበቃ የነበረውን ሎንግ ዎክ የተሰኘው ፊልም ላይ ታይቶ ነበረ። በዚህ ፊልም ላይ ምርጥ ተወናውን አሳይቶ ነበረ። መረጃ እንደሚያሳየው ከሆነ ዴቪድ ጆንሰንን ማርቨል ሲኒማቲክ ዩኒቨርስ ከ6 ወር ቀደም ብሎ ነበር ያስፈረመው። በትላንትናው ዕለት ደግሞ ፊልሙን እንደሚተውና እንደሚሰራ አናውንስ አድርገዋል። ቻድዊክ ቦስማን በድንገት ካረፈ በኋላ የቲቻላ ካራክተር በድጋሚ በማርቨል ሲኒማ ላይ አናየውም ተብሎ ተወስኖ ወይም ተገምቶ ነበረ። ግን በአሁኑ ሰዓት ላይ የቲቻላ ካራክተር ወደ ማርቨል ሲኒማቲክ ዩኒቨርስ መመለሱን አናውንስ አድርገዋል። ማርቨሎች አናውንስ እንዳደረጉት ከሆነ ከዴቪድ ጆንሰን ጋር ብላክ ፓንተር 3ኛው ክፍል ዲሴምበር 15 2028 ፊልሙ ለይታ ይበቃል ብለዋል። ጎስት ራይደር የተሰኙትን ቀደም ያሉ ፊልሞች ወዳችሁ አይታችሁ ከነበረና አድናቂ ከሆናችሁ ይህን ሲሰሙ እርግጠኛ ነኝ ደስ ይላችኋል። ማርቨል ሲኒማቲክ ዩኒቨርስ ጎስት ራይደርን ይዞ እየመጣ ነው ያለው በድጋሚ። በፊልሙ ላይ ደግሞ ሪያን ጎስሊንግ ጎስት ራይደርን ሆኖ ይጫወታል ማለት ነው። ይህንን ፊልም ሾው ሊቭ ዳይሬክት የሚያደርገው ሲሆን ዳይሬክተሩ ማለት ደግሞ በ2004 ብላክበስተር የነበረውን ዴድፑል ኤንድ ወልቨሪን የተሰኘውን ፊልም ዳይሬክት ያደረገው ምርጥ ዳይሬክተር ነው። ዳይሬክተሩ ሻውን እንኳን በአሁኑ ሰዓት ላይ የስታር ዋርስ አዲሱን ፊልም ዳይሬክት እያደረገ ነው ያለው። በዚህ ፊልም ላይም ደግሞ ሪያን ጎስሊንግ ነው መሪ ተዋናዩ። ስታር ዋርስ ስታር ፋይተር የተሰኘውን ፊልም ዳይሬክት ካደረገ በኋላ ዳይሬክተሩ እንዲሁም አክተሩ ሪያን ጎስሊንግ በድጋሚ ጎስት ራይደር በተሰኘው ፊልም ተመልሰው ይመጣሉ። እርግጠኛ ነኝ ሪያን ጎስሊንግ በጎስት ራይደር ካራክተር ያምርበታል ብለን እንጠብቃለን። ስለሚለቀቅበት ቀን እንኳን እስካሁን ድረስ ምንም የወጣ መረጃ የለም። አንዳንድ መረጃዎች እንደሚያሳዩት ከሆነ ግን ፊልሙ ጣጣውን ጨርሶ እስከ 2028 አጋማሽ ድረስ ሊበቃ ይችላል ተብሏል። ማርቨልና ሶኒ አንድ ላይ ሆነው እንግዲህ ቀደም ብለው ጎስት ራይደር 2 ክፍል ሰርተው ለይታ አብቅተው ነበረ። በሁለቱም ክፍሎች ላይ ደግሞ ኒኮላስ ኬጅ መሪ ተዋናይ ነበረ። አሪፍ ፊልም ነው። እርግጠኛ ነኝ ሁለቱም ክፍሎች ቀደም ብላችሁ አይታችሁታል ብዬ ተስፋ አደርጋለሁ። የዲሲ ዩኒቨርስ ሁለተኛው ፊልም የሆነው የክሌፌስ ሁለተኛው ኦፊሻል ትሬለሩ ለይታ አብቅቷል። ይህም ደግሞ ተመልካቹ በጣም እንደወደደው እየተናገረ ነው ያለው። ትሬለሩ ላይ የክሌፌስን ታሪክ ያሳዩበት መንገድ ነው። ሁሉም ነገር ሲታይ ሱፐር ሂሮ ፊልም ሳይሆን እንዲያውም የፊልሙ ይዘት ሆረር ትሬለር ታሪክ ያለው ይመስላል። እንደዛም ሆኖ ግን ተመልካቹ ትሬለሩን በጣም ወዶታል። ስለዚህ በቀጣይ የዲሲ ዩኒቨርስ ሁለተኛው ፊልም ክሌፌስ የተባለው ታሪኩ ምን ይመስላል፣ ቦክስ ኦፊስ ላይ እንዴት ይሆናል የሚለውን አብረን ምን ይሆናል። ቦክስ ኦፊስ ላይ ስላሉ ፊልሞች መለስ ብለን ስናይ ክሪስቶፈር ኖላን ዳይሬክት ያደረገው ዘ ኦዲሲ የተሰኘው ፊልም በህንድ ቦክስ ኦፊስ 120 ከሮር መድረስ የቻለ ሲሆን ይህ እንግዲህ በዚህ ዓመት የመጀመሪያ የሆሊውድ ፊልም ነው። በህንድ ቦክስ ኦፊስ 100 ከሮር መድረስና ማለፍ የቻለ የመጀመሪያ ፊልም ሆኗል። በዓለም አቀፍ ደረጃ ደግሞ ፊልሙ የሰራውን ስናይ ዶሜስቲክ ወይም ደግሞ አሜሪካና ካናዳ ላይ ፊልሙ $286 ሚሊዮን መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ ፊልሙ $353 ሚሊዮን መሰብሰብ ችሏል። ዘ ኦዲሲ የተሰኘው ፊልም ጠቅላላ በጀቱ $250 ሚሊዮን ነው። ግን ፊልሙ በ10 ቀኑ በዓለም አቀፍ ደረጃ $640 ሚሊዮን እና ከዛ በላይ መሰብሰብ ችሏል። እስከሚቀጥለው ሳምንት ድረስ ዘ ኦዲሲ የተሰኘው ፊልም $1 ቢሊዮን እንኳን እንደሚደርስ ሁሉም እየገመተ ነው ያለው። ስለዚህ ፊልሙ ላይፍ ታይም ውስጥ ጨርስ ደግሞ ምን ያህል ይሰበስባል የሚለውን አብረን ምን ይሆናል። አጄ ዴቭጋን የተወነበት ደማል ፎር የተሰኘው ፊልም የመጀመሪያ ሳምንቱ ላይ 99 ከሮር መሰብሰብ ችሎ ነበር በሂንዲ ኔት ኮሌክሽን። ሁለተኛ ሳምንቱ ላይ 44 ከሮር መሰብሰብ ችሎ ነበር። ሶስተኛ ዊኬንዱ ላይ ደግሞ 12.50 ከሮር መሰብሰብ ችሏል። ይህም ማለት ደማል ፎር በህንድ ቦክስ ኦፊስ ብቻ 155 ከሮር በኔት ኮሌክሽን መሰብሰብ የቻለ ሲሆን በዓለም አቀፍ ደረጃ ደግሞ 210 ከሮር መሰብሰብ ቻለ ማለት ነው። ደማል ፎር ቦክስ ኦፊስ ላይ ምርጥ ገንዘብ ነው የሰበሰበው። በእርግጥ በጀቱ ግን 200 ከሮር ነው። ከዛ አኳያ ሲታይ ቦክስ ኦፊስ ላይ አሁን ፊልሙ አቬሬጅ ይሆናል ተብሎ ተፈርተዋል። ምክንያቱም ከዚህ በኋላ እንኳን ቢሰበስብ 15 እና 20 ከሮር ይሰበስባል ተብሎ ተገምቷል። ስለዚህ ላይፍ ታይም ውስጥ ጨርስ ደግሞ ምን ያህል ይደርሳል የሚለውን አብረን ምን ይሆናል። ተላፐተ ቪጄ የተወነበት ጀነገን የተሰኘው ፊልም የመጀመሪያ ቀን ላይ በህንድ ውስጥ 43 ከሮር በኔት ኮሌክሽን መሰብሰብ ችሎ ነበረ። አርብ ላይ ደግሞ ሁለተኛ ቀኑ 1.50 ከሮር መሰብሰብ ችሎ ነበረ። ቅዳሜ ሶስተኛ ቀኑ ላይ 29 ከሮር መሰብሰብ ችሎ ነበረ። እሁድ ላይ ደግሞ
ደግሞ በአጠቃላይ 32 ከሮር መሰብሰብ ችሎ ነበረ። ይህም ማለት ጀልናይገን የተሰኘው ፊልም በ4 ቀን ዊኬንድ ውስጥ በህንድ ውስጥ ብቻ 125 ከሮር መሰብሰብ የቻለ ሲሆን ይህ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 145 ከሮር ይሆናል። በውጭ ሀገራት ደግሞ ፊልሙ ወደ 70 ከሮር አካባቢ መሰብሰብ ችሎ ነበረ። ሁሉም አንድ ላይ ሲደመር እንግዲህ ጀልናይገን የተሰኘው ፊልም በ4 ቀን ውስጥ በዓለም አቀፍ ደረጃ 215 ከሮር መሰብሰብ ችሏል። ግን የፊልሙ በጀት 500 ከሮር እንደሆነ ቀደም ብሎ ተነግሮ ነበረ። ስለዚህ ፊልሙ ቦክስ ኦፊስ ላይ ፍሎፕ ሊሆን ይችላል የሚለው ቻንሱ በጣም እየሰፋ ነው ያለው። ምክንያቱም ፊልሙ እያጋጠመ ያለው ሪቪው ሚክስ ሪቪው ነው፣ ብዙም የወደደው ሰው የለም። ከዊኬንዱ በኋላ ደግሞ ቦክስ ኦፊስ ላይ ፊልሙ ብዙ ገንዘብ መስራት አይችልም ተብሎ ተገምቷል። የሚገርመው ነገር 500 ከሮር እንኳን ቢሰበስብ ቦክስ ኦፊስ ላይ ፊልሙ አቬሬጅ ነው የሚባለው። እናንተስ የቪጄ መጨረሻ ፊልሙ ስለ ጀልናይገን ምን የምትሉት ነገር አለ? ሂት የሚሆን ስኬታማ የሚሆን ይመስላችኋል ወይስ ፍሎፕ ይሆናል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ያለ ትዕግስት እጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।